መከለካ ከስጋና ከደም ከራስ ተስማምቶ ቃል ባህል ሆኗል በተግባር ታይቶ የጸና በቃሉ የጸና በቃሉ የጸና በቃሉ የጸና በቃሉ የጸና በቃሉ ትናንት ዛሬንና ነገን ለኢትዮጵያ ልዕልና የመጋቢታውያን የለውጥ ፍሬዎችና የነገ ተስፋዎች እንኳን ለመጋቢታውያን የለውጥ ፍሬዎች የዝክር ቀን መጋቢት 24 አደረሳችሁ መላውን የኢትዮጵያ ሕዝብ እንዲሁም የክልላችንና የዞናችን ሕዝብ በሙሉ ማለት እፈልጋለሁ። ይሄንን ቀን ስናከብር መጋቢታውያን የለውጥ ፍሬዎችን መዘከር ለምን ያስፈልጋል የሚለውን ብንወስድ እንኳን የለውጥ ፍሬዎች መነሻ የሆነው የለውጥ እሳቤ አንድ የሚያደርገንን አንድነታችን የሚጠናከርበትን ከመለያየት ወይም ደግሞ ከልዩነት ወጥተን አንድነትን የምናገኝበትን መንገድ ብስራት ያገኘንበት የፖለቲካ ለውጥ ብስራት፣ የኢኮኖሚ ለውጥ ብስራት፣ የእድገት ለውጥ ብስራት፣ የብልጽግና ብስራት የተበሰረበት ቀን ነው። በዚህ በመጋቢት ወር ብዙ ጊዜ የተቀበልናቸው ደስ የሚያሰኙ ሀገራዊ ብስራቶች ያለፉበት ነው። የህዳሴው ግድብ ብስራትም በዚሁ የሰማንበት ስለሆነ ይሄንን ቀን ማብሰር፣ ይሄንን ቀን በደስታ መዘከር የቀሪ ጊዜያችን ወይም መጻኢ እድገታችንና ብልጽግናችንን እንድናረጋግጥ የሚያግዝ ስለሆነ ይሄንን ቀን ማዘከር አስፈላጊ ነው። ዓላማውም ሁሉ ጊዜ ወደ ኋላ እያሰብን ውድቀትን፣ ችግርን ከመናገር ይልቅ ለውጥን፣ እድገትን በባለፉትም የነበሩትን የተሻሉ ነገሮችን እያዘከርን ወደፊትም የተሻለ ነገር እንደምናመጣ እያየን የምንሄድባቸውን ሁኔታዎች የጠቆመን ያሳየን ወደፊትም የመራን ስለሆነ መጋቢታውያንን ለውጥ ፍሬዎችን እንዘክራለን። መጋቢት 24 ቀን 2010 ዓ.ም በይፋ የተበሰረው የለውጡ መንግስት በርካታና ውስብስብ ፈተናዎች እየተጋፈጠ አኩሪና እምርታዊ ድሎች እያስመዘገበ ወደፊት በመራመድ እነሆ 7ኛ ዓመቱን አስቆጥሯል። በሀገራችን ታሪክ ሁለት አበይት ሁነቶች በዚህ ወቅት የተስተናገዱበት ብቻም ሳይሆን የሀገራችን ከጥፋት ከብተና ቋፍ ወደ ብልጽግና ማማ ለመንደርደር መሰረታዊ የሆነ ኩነቶች የተፈጸሙበት ጊዜ ስለሆነ ነው ይህንን ወቅት የምናከብረው። የመጀመሪያው መላው የሀገሪቱ ህዝቦች ከዳር እስከ ዳር በሚባል ደረጃ የለውጡን መንግስት ደግፈው ድጋፋቸውን ሰጥተው ወደ መሪነት የመጣው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ቀርበው የመንግስትነት ስልጣንን በህጋዊ መንገድ የተቀበሉበትና ቃለ መሃላ የፈጸሙበት ኩነት የመጀመሪያውና እጅግ በጣም መሰረታዊ ጉዳይ ተደርጎ የሚነሳ የሚዘከር ሲሆን፣ ሁለተኛው እንደ ሀገር የሀገራችን የተፈጥሮ ጸጋ ሀብት የመጠቀም እድላችን ከውስጥም ሆነ ከውጭ ፈተና ውስጥ በወደቀ ጊዜ ይህንን ነባራዊ ሁኔታ በመሰረቱ መቀየር በሚያስችል ሁኔታ ታሪካዊ ውሳኔ የተወሰነበት፣ ከዚህም የተነሳ ተስፋ የተቆረጠበት እጅግ በጣም ውስብስብ ችግር ውስጥ የወደቀው ታላቁ የኢትዮጵያ ህዳሴ ግድብ
አሁን ወደምናየው ደረጃ እስኪደርስ ድረስ እጅግ በጣም መሰረታዊ ውሳኔዎች ተወስነው ፋይዳ ያላቸው ትላልቅ ስራዎች ተሰርተው ወደ መገባደጃ የደረሰበትን ሁኔታ የምናስታውስ ስለሆነ እጅግ በጣም ልዩ ትርጉም ሰጥተን የምናከብረው ከዚህ መነሻ እንደሆነ ለማስቀመጥ ነው። በሀገራችን የቆዩ ውስብስብ ችግሮችን ግምት ውስጥ እያስገባ አሁን የምንገኝበትን ዓለም አቀፋዊና ሀገራዊ ሁኔታ የተገነዘበና የወደፊቱን መዳረሻ በውላይቶ ያስቀመጠ እንዲሁም ወደ መዳረሻችን የሚወስደንን መንገድና አቅጣጫ በመቀየስ መንገዱን ጀምረናል። ባሳለፍናቸው 7 የለውጥ ዓመታት የተለወጠው ዘመኑ ብቻ ሳይሆን ብዙ ነገሮች ተለውጠዋል። ለአብነትም ፖለቲካችን ባለፉት 7 የለውጥ ዓመታት ለመጡ ዘርፈ ብዙ ስኬቶች ወይም ድሎች እጅግ በጣም ወሳኝ የሆነው የሪፎርም ስራዎች የተካሄዱበት ሁኔታ እንደሆነም ከዚሁ ጋር ያይዘን የምናነሳ ጉዳይ ይሆናል። በተለይ በሶስት ዋና ዋና ጉዳዮች እንደ ሀገር መሰረታዊ የሪፎርም ውሳኔዎችና ተግባራት ተፈጽመዋል። አንደኛው በፖለቲካው ዘርፍ የተደረገው የሪፎርም ውሳኔ ሲሆን ይሄውም ሁላችንም እንደምናስታውሰው በኢትዮጵያ የነበሩ ዜጎች በሀገራቸው ለመኖር የነበራቸውን ተስፋ ያጡበት፣ በፖለቲካው ምህዳርም ስንመለከት የተለያዩ ሐሳቦች ያሏቸው አካላት በሐሳብ ልዩነታቸው የሚፈረጁበት፣ ጠላት ተደርጎ የሚታዩበት፣ የሐሳብ ልዩነት እንደ ጸጋ፣ እንደ እድል፣ እንደ ተጨማሪ ጠቃሚ ጉዳይ ከሚወሰድበት መንገድ ወጣ ብሎ በጠላትነት የሚያስፈርጅበት አንደኛው አደገኛ ሁኔታ ከነበርንበት የተሻገርነው በዚህ የፖለቲካ ሪፎርም ሲሆን የመጀመሪያው ለውጥ በሀገራችን የተካሄደው ፖለቲካዊ ለውጥ ነው። ይኸውም በሀገራችን አንዱ ወሳኝና የኢትዮጵያ ልዩ ባለቤት ሌላው ደግሞ ሁለተኛ የሀገሪቱ ዜጋ አድርጎ ይመለከት የነበረውን የኢህአዴግና የአጋር ፖለቲካ ግንኙነት ከመሰረቱ በማስተካከል ሁሉን እኩል ባለቤት አድርጎ የሚመለከትና በሀገራቸው ጉዳይ ላይ በጋራ የመወሰን የፖለቲካ ስልጣን የሚሰጥ አካታች ሀገራዊ የፖለቲካ ፓርቲ በመመስረት የሐሳብ ልዩነትን እንደ ጠላት ከሚመለከተው የፖለቲካ ምህዳር በመላቀቅ ከተፎካካሪዎች ጋር በትብብርና በፉክክር መንፈስ በሀገር ጉዳይ ላይ አብረን መስራት የሚያስችል አዲስ የፖለቲካ ልምምድ ጀምረናል። በአመራሩ ደረጃ በልሂቃንና በተፎካካሪ ፓርቲዎች ዘንድ የተያዘው ወይም እየተያዘ የተመጣው የሐሳብ ልዩነት በራሱ ተጻራሪ አድርጎ የሚያስፈርጅበት፣ ጠላት ያስደረገ የሚያስፈርጅበት፣ የሐሳብ ልዩነትን እንደ አማራጭ ተደርጎ የማይወሰድበት እጅግ በጣም ገፊ እጅግ በጣም የዲሞክራሲ ባህል የጎደለው መንገድ ላይ ለረጅም ርቀት የመጣንበትን ሁኔታ በመሰረታዊነት የቀየረ እንደሆነ ማንሳት ይቻላል። ከዚህ ጋር የተያያዙና ለዲሞክራሲያዊ ስርዓት ግንባታ እንቅፋትና አሳሪ የነበሩ ህጎችን ጭምር በማሻሻል ምህዳሩን ማስፋት ችለናል። ነፃና ገለልተኛ የሆኑ የዲሞክራሲ ተቋማትን ለመገንባት ከፍተኛ ርብርብም ተደርጓል፣ በመደረግም ላይም ይገኛል። በአጠቃላይ ለሀገራችን ለክልላችንና ለዞናችን አብሮነት እንቅፋት የሆነውን ነጠላ ትርክት ወደ ጎን በመተው በምትኩ ለሀገራችንም ለክልላችን ይሁን ለዞናችን ህዝቦች ሁለንተናዊ ፋይዳ ያለውን አስተሳሳሪና ገዢ ትርክት ለመገንባት ርብርብ እየተደረገ ይገኛል። በክልል ደረጃ የነበረው ነገር ምንድነው ብለን ስንል ይህ የለውጥ መንግስትና የለውጡ አሳሰብ የወለደው ክልል ነው። ክልላችን የደቡብ ኢትዮጵያ ክልል በለውጡ የለውጡ ትሩፋት ተደርጎ የሚወሰደው ክልል ስለሆነ ከዚህ ቀደም በነበርንበት ሁኔታ የፍትሃዊ ተጠቃሚነት ጉዳይ፣ በቅርበት ዳኝነትን የማግኘት ጉዳይ፣ የህዝብ የመልካም አስተዳደር ጥያቄ እጅግ በጣም ገንግኖ ከነበረበት በአዲሱ የክልል አደረጃጀት ህዝቡ ለዘመናት ሲያነሳ የነበረው እነዚህ መሰረታዊ ጥያቄዎች ምላሽ ያገኙበትን ሁኔታ ማንሳት ይቻላል። ከዚህም መነሻ አዲሱን ክልል የሰላም የመቻቻልና የብልጽግና ተምሳሌት ክልል ተደርጎ
የተደራጀበትና ይህ ክልል ሲደራጅ አብሮት የመጡ ደግሞ እንደ አካባቢ እንደ ጎፋ ዞን ትላልቅ ትሩፋቶች እንዳሉን ማንሳት እንችላለን። እንደ ዞናችን በተለይ ከዚህ ቀደም በነበረው ስርዓት ለ27 ዓመታት የዞን መዋቅር ጥያቄን በማንሳት እጅግ በጣም ዋጋ የከፈልንበት በርካታ አሉታዊ ጠባሳዎችን ያስተናገድንበት ሁኔታ አልፎ በዚህ የለውጥ ማግስት ነው አዲሱ ዞን የጎፋ ዞን እንደ ዞን የተፈጠረውና የዞናችን መመስረት ጉዳይ በራሱ አንደኛውና እጅግ በጣም ወሳኙ የለውጥ ትሩፋት ተደርጎ የሚወሰድ እንደሆነ በዚህ አጋጣሚ ማንሳት እንችላለን። ኢኮኖሚያችን ሁለተኛው የለውጡ ትሩፋት በኢኮኖሚው ላይ የተደረገው የማሻሻያ ለውጥ ሲሆን ይህም መሰረታዊ የሆነ ለውጥ የተደረገበትና ሀገራችን ክልላችንና ዞናችን ወደ ላቀ ምዕራፍ ለማሸጋገር በሚያስችል ሁኔታ እየተመራ የሚገኝ ነው። ይህ ለውጥ ሀገራችን ክልላችንና ዞናችን ከተረጅነትና ልመና በመላቀቅ ወደ ብልጽግና ማማ የማሻገር ግብ ይዞ በሀገር በቀል እሳቤ የተመራ የሚገኝ የለውጥ ሂደት ነው። በዚህ ረገድ ብዝሃ ዘርፍ ኢኮኖሚን ለመገንባት በተደረገው ርብርብ በግብርና፣ በማኑፋክቸሪንግ፣ በቱሪዝም፣ በማዕድን፣ በአይሲቲ ዘርፍ ከፍተኛ ለውጥ ማስመዝገብ ጀምረናል። ከዚህ በተጨማሪ ከተሞችን ለኑሮ የተመቹና እንዲዘምኑ ለማድረግ ታስቦ እየተሰራ ያለው ስራ ከሀገራችን አልፎ ለአፍሪካ ሞዴል ስራ መሆን ጀምሯል። ኢኮኖሚያዊ ለውጡን ስንመለከት በሀገር ደረጃ ትልቅ የሚባሉ እሳቤዎች የመጡበት ጊዜ ነው። ከዚህ በፊት አንድ ጽንፍ ላይ ተቀምጦ ከግብርና ውጪ ለሀገር ለውጥ አያመጣም ከሚለው እሳቤ ወጥተን ሁሉ አቀፍ የሆነ ኢኮኖሚያዊ እሳቤዎች ውስጥ የገባንበት በግብርና፣ በማኑፋክቸሪንግ፣ በቱሪዝም፣ በአይቲ ስራዎች እነዚህም በመሳሰሉት ሁሉ አቀፍ የሆኑ የኢኮኖሚ ዘርፎች አገሪቱ ልትለወጥ የምትችልበት ራስ ወይም ደግሞ ሀገር በቀል በሆነ የኢኮኖሚ እሳቤ ውስጥ ገብተን ወደ ለውጥ ምዕራፍ የመጣንበት ነው። ግብርናችን ከነበረበት ችግር ወጥተን ኤክስፖርት ወደ ማድረግ ደረጃ የደረስንበት የዚህ እሳቤ ወይም ደግሞ የዚህ ለውጥ ውጤት ደግሞ የኛም ዞን ተቋዳሽ የሆነችበት ሁኔታ ውስጥ ነው ያሳለፍነው። በሶስተኛ ደረጃ ደግሞ በሀገራችን ያለውን ለውጥ ቀጣይና ዘላቂ ለማድረግ የሚያስችል የተቋማት ሪፎርምን ማዕከል ያደረገ የለውጥ ሂደት ነው። በዚህ ረገድ ከህግ አስከባሪ ተቋማት ጀምሮ ልዩ ልዩ ሪፎርሞችን በስኬት በመፈጸም በጥሩ ሁኔታ በመከናወን ላይ የሚገኝ ነው። በተለይም በፍትህ ስርዓቱ፣ በትምህርት ወዘተ ላይ ሪፎርም ለማድረግ የተሰራው ስራ በእጅሩ አበረታች ነበር። ዲፕሎማሲያችን በዲፕሎማሲውም ቢሆን እንደ ሀገር ከምንም በላይ ቅድሚያ የሚሰጠው ለዜጎች ክብር ቅድሚያ የሚሰጥ ለሀገር ክብርና ጥቅም ልዩ ስፍራን ሰጥቶ የሚሰራ ከመሽኮርሞም የተላቀቀና በሀገር ጥቅምና ክብር ጉዳይ ላይ የማይደራደር ለቀጣዩ ትውልድ የሚያስብ ይህንን ደግሞ ዋጋ በሚያስከፍል ደረጃ ዋጋ ከፍሎ ግን ለማረጋገጥ ጠንካራ ቁመና ያለው የሀገርን ክብር ማስጠበቅ የሚያስችል የዲፕሎማሲ አቅጣጫን የተከተለና በሂደቱም ቀላል የማይባል ውጤቶች የተመዘገቡ እንደሆነ ማንሳት ይቻላል። የዲፕሎማሲ ስራችን የዜጎችንና የሀገራችን ክብር በሚያስጠብቅ መንገድ እንዲመራ ለውጥ በመደረጉ ሀገራችንን በዓለም መድረክ ከፍ የሚያደርጉ ውጤቶች ተገኝተዋል። ይህንን ወደ ላቀ ደረጃ ለማሸጋገርም በጽናት እየተሰራ ይገኛል። ዳሩ ግን ይህ ስኬት ሲመዘገብ ነገሮች ሁሉ አልጋ በአልጋ ላይ ሆነው ሳይሆን የገጠሙንን ዙሪያ መለስ ፈተናዎች ሁሉ በጽናት በመመከትና አንዳንዶችን ፈተናዎች እንደ መልካም ዕድል ጭምር በመጠቀም ነበር። እናም ይህ ለውጥ ለማምጣት አሃዱ ብለን የጀመርንበትን በሀገራችን የለውጥ ምዕራፍ የተበሰረበትን ወረሃ መጋቢት ነው።
ከዚህ አኳያ ባሳለፍናቸው 7 የለውጥ ዓመታት የገጠሙንን ፈተናዎች ትርጉም ባለው መልኩ ለመቀነስና ያስመዘገብናቸውን ስኬቶችንና ድሎች የበለጠ አጠናክሮ በማስቀጠል ወደ ላቀ አዲስ ምዕራፍ ለመሸጋገር በመዘጋጀት ጭምር ሊሆን ይገባል። ስለሆነም በኢትዮጵያ የለውጥ ምዕራፍ ውስጥ ትልቅ አሻራ ያለውንና የበለጸገች ኢትዮጵያን እውን ለማድረግ የሚያስችል ፖለቲካዊ ድል የተጎናጸፍንበትን መጋቢት ወር ወደ ላቀ ምዕራፍ ለማሸጋገር የሚያስችል መነሳሳት ለመፍጠር መጠቀም ያስፈልጋል። መጋቢት 24 በሀገራችን ታሪክ 2 ታላላቅ ሁነቶች የተስተናገዱበት ቀን ነው። ይሄውም መላው የሀገራችን ህዝቦች ከዳር እስከ ዳር የደገፉትና የኢትዮጵያን ሁለንተናዊ ብልጽግና እውን ለማድረግ የሚያስችል ፖለቲካዊ ለውጥ የተደረገበትና የለውጡ መሪ ክቡር ዶክተር አብይ አህመድ ሀገራችንን ለማስተዳደር በፓርላማው ፊት ቀርበው ቃለ መሃላ የፈጸሙበት ቀን ነው። ዞናችንም በለውጡ መሪ የተወለደች የለውጡ ፍሬ መሆኗ ለዞናችን ህዝቦች ድርብ ድል ስኬትም ነው። በመሆኑም ይህንን ቀን ትልቅ የብስራት ቀን አድርገን ልናስታውሰውና ልንዘክረው የሚገባው ቀን ነው። በፖለቲካውም ቢሆን በማህበራዊው ዘርፍ ይህ በጎፋ ዞን ለበርካታ ዓመታት አካባቢው ህብረተሰብ የዞን ጥያቄ እያቀረበ የቆየበት ነገር ግን ከለውጥ ማግስት በኋላ የዞኑ ጥያቄ ምላሽ ያገኘበትና ህዝቡ ራሱን በራሱ የማስተዳደር መብቱ ወረቀት ላይ ከተጻፈው ባለፈ በተግባር ተግባራዊ የተደረገበትና ፖለቲካዊ ምላሽ ህዝቡ አግኝቶ የረካበት ወቅት ነው። ሌላኛው ሁነት ደግሞ ኢትዮጵያ የራሷ የተፈጥሮ ሀብትም እንዳትጠቀም ሲደረግ የነበረውን ውስጣዊና ውጫዊ ሥራ ያፈረሰ የሀገራችንን ፖለቲካዊና ኢኮኖሚያዊ ጠቀሜታ ወደ ላቀ ምዕራፍ ያሸጋገረ ታላቁ የህዳሴ ግድብ ግንባታ የተበሰረበት ቀንም ነው። ምንም እንኳ እነዚህ 2 ሁነቶች በተለያዩ ጊዜያት የተከወኑ ሁነቶች ቢሆኑም መጋቢት 24 ቀን መከናወናቸውና የአባይ ግድብ ግንባታ ብስራትን ከዋናው ሁለንተናዊ ብልጽግና ለማረጋገጥ የሚያስችል የለውጥ ብስራት ጋር አስተሳስሮ መዘከር ጠቀሜታ ይኖረዋል ብለን እናምናለን። ምክንያቱም መጋቢት 24 ከመለስተኛ ብስራት ወደ ላቀና ትልቁ ብስራት ያሸጋገረን የተቀደሰ ቀን ነውና ባሳለፍናቸው የለውጥ ዓመታት ያስመዘገብናቸውን ድሎቻችንን የምንዘክርበት እንዲሁም በ7 ዓመታት የተሻገርናቸውን ፈተናዎችና የተገኙ ድሎችን የበለጠ አጉልተን ለማሳየት መጠገብም ይኖርብናል። በሌላ በኩል ደግሞ በየዘርፉ የተደረጉ የተለያዩ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ዲፕሎማሲያዊ ሪፎርሞች የደረሱበትን ደረጃ የምናስታውስበትና ቀሪ ስራዎችን አውቀን በላቀ ሁኔታ ለመፈጸም መነሳሳት የሚጨምርበት ቀን ነው። የሌማት ትሩፋት እንግዲህ ሀገራዊ እሳቤ፣ ሀገራዊ ኢኒሼቲቭ ክቡር ጠቅላይ ሚኒስትራችን ያፈለቁት መልካም አእምሮ ያፈለቀው መልካም ስራ የሚሰራበት ወደ እድገት ወደ ለውጥ የምንመጣበት አንዱ መንገድ ነው። ከዚህም አንፃር በሀገራችን በክልላችን አልፎም ተርፎ ደግሞ በዞናችን ከፍተኛ የሌማት ትሩፋት ስራዎች የተሰሩበት ወቅት ነበረ። በርካታ የሆኑ የስጋ ከብቶችን ለሀገር ገበያ ለውጭ ገበያ ያቀረብንበት አካባቢያችን ወይም ዞናችን በተለይ ትርፍ አምራች ከሆኑ ማዕከላውያን ዞኖች ከሚባሉበት ቦታዎች አንዱ ሲሆን የቡና ምርት በስፋት የሚገኝበት የሰሊጥ፣ የኮረሪማ ሌሎችም በቆሎን ጨምሮ ለማዕከላዊ ገበያም ለሀገር ገበያም በፍራፍሬ ምርት ሙዝን፣ አቮካዶን የመሰሉ ምርቶችን ለሀገር ገበያም ለሌሎችም ማቅረብ የሚቻል አቅም ያለን ቦታ ሆነን እያለን ሳንጠቀም የቆየንበትን ከለውጥ በኋላ ግን በስፋት በማምረት ኤክስፖርት ሰብሎችን እንዲሁም ደግሞ ለሀገር ውስጥ ገበያ የሚውሉ ሰብሎችን በስፋት አርሶ አደሩ እያመረተ ተጠቃሚ የሆነበት ሁኔታዎችን አሳልፈናል። ከዚህ በተጨማሪ ብሔራዊ ጥቅማችንን ለማስጠበቅ የተደረገውን ተጋድሎ በምግብ ራስን ለመቻል ያደረግነውን እንቅስቃሴና የተገኘውን ውጤት ገቢያችንን በማሳደግ ኢኮኖሚያችንን ወደ ላቀ ደረጃ ለማሸጋገር ያደረግነው ጥረት
በኤነርጂ ዘርፍ ያደረግነው ምርታ የምናወሳበት፣ በአጠቃላይ በአምራችነት ሉዓላዊነት ለማስከበር የምንዘክርበትና ከዚህ በመነሳት ለአዲሱ ምርታዊ ጉዞ የምንዘጋጅበት ቀን ነው። ከዚህ በተጨማሪም እኛ ኢትዮጵያውያን በብዙ ፈተና ውስጥ በአንድነት ጸንተን የኖርን፣ ክፉ ደጉን በጋራ ያሳለፍን፣ በቀጣይ ዕጣ ፈንታችን አብሮነት የተሻለ መሆኑን አውቀን በህብር ደምቀን ጎልተን ለመውጣት ኢትዮጵያውያን በአንድነት የምንዘጋጅበት አድርገን መስራት ይኖርብናል። እንዲሁም ክልላችን አንድነታችንን የበለጠ የምናጠናክርበት፣ ይህም በድምሩ የነገውን ቀን ብሩህ መጪው የመደመር ትውልድ የተሻለች ኢትዮጵያን ለመፍጠር የምንተጋበት ወር ነውና ትናንት ዛሬንና ነገን ለኢትዮጵያ ልዕልና የመጋቢታውያን የለውጥ ፍሬዎችና የነገ ተስፋዎች አሁን ድረስ ያመጣናቸውን ያስመዘገብናቸውን ለውጦች በአንድነት በማጽናት ህብረ ብሔራዊ አንድነታችንን በማጎልበት ወንድማማችነትና እህትማማችነትን በማጠናከር ለብልጽግና በጋራ መትጋት ያስፈልጋል። ከመናገር ወደ መስራት የነበረውን የብልጽግናን እሳቤ ከመናገር ከቃል ወደ ባህል እየቀየርን እንድንሄድ አግዞናል። ለውጡ ላይ የመጡትን የለውጥ እሳቤዎችን ተጠቅመን ራሳችንን፣ አገራችንን፣ አካባቢያችንን እናበልጽግ።